ይወቻላል ፈጣሪ ፈጣሪ እንደመሆኑ የራሱ የሆኑ ልዩ ባህሪያቶች አሉት። እነዛ ባህሪያቶቹ ከፍጥረታት ጋር በፍጹም አይመስሉም። ፍጥረታትም ፍጥረታት እንደመሆናቸው የራሳቸው የሆኑ ልዩ ባህሪያቶች አሏቸው። እነዛ ባህሪያቶቻቸው ከፈጣሪ ጋር በፍጹም አይመስሉም። የስም መመሳሰል ልታገኝ ትችላለህ። ለምሳሌ ከተባለ እኔ አያለሁኝ ፈጣሪ ያያል አይደለ? ነገር ግን ያ ማለት የእኔ የማየት አቅምና የፈጣሪ ማየት አቅም እኩል ነው ወይ? በፍጹም አይገናኝም። የእኔ ማየት አቅም የተገደበች ነች። ከዚህ ከግድግዳ በስተጀርባ ምን እንዳለ አላይም። እኔ የተገደበ ነች እይታዬ። የፈጣሪ እይታ ከተባለ የተገደበ አይደለም። አላህ በቁርአን ላይ ስለ ራሱ እይታ ሲናገር ምን ይላል? ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረም ሆነ በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። በሌሊት ድቅድቅ ጨለማ የሰራና በገሃድ በፀሐይ የሰራ ለእኔ እኩል ነው፣ የሚለያይ ነገር አይደለም አለ። አየህ አይደለ? በቀን ሰራህን በጨለማ ለእርሱ የሚደበቅበት ነገር የለም። ድምፅህን ከፍ አድርገህ ተናገርክም ዝቅ አድርገህ ተናገርክ በውስጥህ ለእሱ የሚለያይበት ነገር አይደለም። ይህን የእርሱ ባህሪ በእርሱ እይታም ሆነ መስማቱ የተገደበ አይደለም። የፍጥረታት ግን የተገደበች ነች። ስለዚህ ፈጣሪ ባህሪውን የተናገረውን ከእኛ ጋር ይመሳሰላልና ብሎ እሱን ባህሪ ወደ ማውገዝ መሄድ ይህ የቀደምት ጀህሚያዎች መንገድ ነው። የጠሪቀት ልጀህሚየት ልቁደማ ወሊዛሊከ ቃለ ሸይኽ አልአልባኒ ረሒመሁላህ ተዓላ አልአሕባሽ ጀህሚየት ልዓስር ወሙዓጥለት ልዓስር ወቃለ ሸይኽ አልዓላማ ሷሊሕ አልፈውዛን አልአሕባሽ አልቁቡሪይን ሁም አልቁቡሪይን። ይሄ ነው ሙታንን አትጣሩ ብሎ ነው ያወገዘባቸው። ወልይ ናቸው፣ ሷሊሕ ናቸው፣ ነቢይ ናቸው፣ ደጋግ ናቸው እያላቸው እነዚህን አትለምኑ አላህን ብቻ ተጣሩ ነው ያለው ሙሐመድ ብን አብዱልዋሃብ። ለአላህ የጸደቁ ባህሪያቶቹን እንዳጸደቃቸው አጽድቁ፣ አታውግዙ፣ ከፍጥረታት ጋር ይመሳሰላሉ እያላችሁ እያለ ነው ይህን የተናገረው። ታላረም ይሄ ነው እና እስላማዊ ትምህርቶች የሚማሩበት ግሩፕ ራን አናግራት እዛ ታስገባሃለች። ኢስላምን መማርን ቀጥሉ። ካመናችሁ ከሰለማችሁ በኋላ ዝም አትበሉ። እስላማዊ ትምህርቶችን ቀጥሉ። እሺ እንትን ተመልሶልኛል። ይህን የጠየቅኩህ ለመሰለ ለአዳዲስ ሰዎች እኔ ለጓደኞቼ ስመሰክር የትኛው እስልምና ነው የምታወራው ነው ስላሉ ነው ለዛ የጠየቅኩህ። አመሰግናለሁ። ሁለተኛው ጥያቄ ቁርአን ላይ ሱራዎች አሉ አይደል? ስንት ሱራ ነው ያለው? 114 ብዙ ነው። እያንዳንዱ በአጭር ስለምን ጠቅለል ያለ ሀሳቡም ማነው? አሁን ሱረቱል አሕዛብ ሲባል ስለምንድነው የሚለው ነገር ትነግረኛለህ ብዬ ነበር፣ ግን ብዙ ነው። ተው ችግር የለም። እያንዳንዱ ሱራ የተሰየመው ስያሜዎቹ ከአላህ ሱብሓነሁ ወተዓላ ዘንድ ናቸው። በቁርአን ላይ አንዲትም ሀሳብ ወይንም ሆነ ቃል ምንም ከፍጥረታት የሆነ የለም። ሁሉም ከፈጣሪ ከአላህ ሱብሓነሁ ወተዓላ ዘንድ ነው። እነዚያም ስራዎች የሚሰየሙት በውስጡ ባለው መልእክት ነው። በውስጡ ባለው መልእክት ከመጀመሪያው ስትነሳ ሱረቱል ፋቲሓ የመክፈቻዋ ምዕራፍ ሱምየት ቢሱረቱል ፋቲሓ ሊአነ አሰላት ዩፍተተሑ ቢሃ ወሊዛሊከ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ። ሱረቱል ፋቲሓ የመክፈቻዋ ምዕራፍ የተባለችበት ምክንያት ምንድን ነው? ሶላት የሚጀምርበትና የሚከፈትባት በእርሷ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? በሶላቱ ላይ ሱረቱል ፋቲሓን ያልቀራ ሰው ሶላት የለውም ብሎ ተናገሩ። አያሻረል ቀጥሎ ማን ይቀጥላል? ሱረቱል በቀራ የላሚቱ ምዕራፍ ይላል። የላሚቱ ምዕራፍ ቀጥሎ ምን ይላል? አልዕምራን የዕምራን ቤተሰቦች ምዕራፍ ይላል። ይህን ለምን ተሰየመ የሚለውን እንመጣበታለን። ቀጥሎ ምን ይላል? ሱረቱል ኒሳ የሴቶች ምዕራፍ። ቀጥሎ ምን ይላል? ሱረቱል ማኢዳ የማዕዱ ምዕራፍ ይላል። እስኪ የተወሰኑትን ምክንያቶቻቸውን መሰየማቸውን ልንገራቸው። ሱረቱል በቀራ ሁለተኛው የላሚቱ ምዕራፍ። አሁን የላሚቱ ምዕራፍ ሲባል ሰው ምን አገናኘው ከላም ጋር? በውስጡ ከላም ጋር የተያያዘ ታሪክ ስላለው ነው። በደንብ አዳምጡ። አምላክ አላህ ሱብሓነሁ ወተዓላ ምዕራፎችን ዝም ብሎ በከንቱ አይሰይምም። ምክንያት አለው፣ ከበስተጀርባው ትልቅ ጥበብ አለው። የላሚቱ ምዕራፍ ተብሎ ለምን ተሰየመ? በሱረቱል በቀራ ላይ ሙሳና እስራኤላውያኖች ህዝቦቹ ታሪካቸው ተገልጿል። እንደምታውቁት እስራኤላውያኖች በመካከላቸው ከዕለታት አንድ ቀን አንድን ባለጸጋ ይገድላሉ። ያንንም ገንዘቡን ለመከፋፈል አስበው ማለት ነው። ይህም ባለጸጋ ይገድሉትና ግን ደበቁ። ማን እንደገደለው አንናገርም አሉ፣ ጸጋውን ለመከፋፈል። ሁላቸውም ሸመጠጡ ካሉ ምርመራ በሚደረግ ጊዜ ሁሉም በቃ አልገደልም አሉ።
ይሄ በተካደ ጊዜ እስራኤላውያኖች ወደ ማን ጋር ሄዱ? ወደ ሙሳ ጋር ሄዱ። ሙሳ ከአምላኩ ጋር ስለሚገናኝ አምላክ ደግሞ ሁሉን ስለሚያውቅ ከእርሱ ሊደበቅ ስለማይችል ገዳይ ሙሳን እንጠይቀውና ጌታውን ጠይቆ ማን እንደሆነ ገዳዩ ያውጣልን ተባለ። ከዚያ በኋላ ህዝቦቹ ወደ ሙሳ ጋር ተሰብስበው ሄዱ። ሙሳ ሆይ በመካከላችን አንዳችን አንድን ባለጸጋ ገድለናል። ያ ሰው ግን ማን እንደሆነ ሁላችንም ደብቀናል። እባክህን ጌታህን አላህን ጠይቀውና ማን እንደሆነ ያ ሰው ይንገረን ተባብለው ጠየቁት። ከዚያ ሙሳም አላህን ጠየቀ። ከዚያም አላህ ሱብሓነሁ ወተዓላ ምን አለ? ያን ሰው እንድታገኙት ዘንድ ላምን እረዱ አላቸው፣ ወይፈንን እረዱ አላቸው። ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ ያዛችኋል ያን ሰው እንድታገኙ ዘንድ አላቸው። ምን የሚያገናኘው ነገር አለ ብለው ተወዛገቡ እነዚህ ሰዎች። ቃል አተተኺዙና ሁዝዋ የማላገጫ አድርገህ መሳለቂያ አድርገህ እያያዝከን ነው ሙሳ፣ ምን አገናኘው? እኛ ያለ ሰውየውን ንገረን ጠይቀህ ላምን ወይፈን እንረዱ የምትልን ለምንድን ነው አሉት። ያለባቸው ሚስጥር አለ አላህ ሱብሓነሁ ወተዓላ ለምን ላምን እረዱ እንዳላቸው። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን፣ እኔ በእናንተ ተሳላቂ ከመሆን በአላህ እጠበቃለሁኝ እንዲህ አይነት መሀይምነትን ነገር ከማድረግ እርሱ ያለኝን ብቻ ነው የምነግራችሁ አላቸው ሙሳ። እንደምንም ብለው ብዙ ምክንያቶችን ተደርድሮ ስራው ላይ ያለውን ታውቃላችሁ። መጨረሻ ላይ አረዱ ላሟን። ካረዱ በኋላ ላሟን ፈቁልና ድሪቡሁ ቢባዕድሃ አላህ ሱብሓነሁ ወተዓላ በዚሁ መንገድ ለሙሳ ትልቅ ድንቅ ተአምርን ሊሰጠው ነው። እሱም ምንድነው? ሙታንን ማስነሳት። በላሚቱም በከፊሉ ስጋዋ አንሳና የተቀበረው ሰው አለ፣ የገደሉት ሰው ተቀብሯል አይደለ? ቀብሩ ላይ ሄደህ በላሚቱ በከፊል ስጋዋ አምጥተህ ቀብሩን አንዴ መታ አድርገው አለው አላህ። ወዲያው ሙሳ ዓለይሂ ሰላም በእስራኤላውያን በህዝቦቹ መካከል ከላሚቱ የተቆረጠውን ስጋ ረሳና ልክ ቀብሩን መታ ሲያደርገው ጊዜ ወዲያው ያ ሰው ቀብሩን ከፍቶ ወጣ። ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ፣ የገደለኝ ከእነዚህ መካከል አከሌ ልጅ ነው ይሄ ነው ብሎ ሰውየው ተናገረ። ህያው ያደረገው ሙሳ ዓለይሂ ሰላም ያን የሞተውን ሰው። ሙሳ በቁርአን ላይ ሙታንን አስነስቷል። ዒሳ ብቻ አይደለም ሙሳ ዓለይሂ ሰላም አስነስቷል። ከዚያ በኋላ ፈቁልና ድሪቡሁ ቢባዕድሃ ከላሟን በከፊሉ በሆነው ስጋ ምታው ቀብሩን አልኩት አለ። ከዛሊከ ዩሕዪ ላሁ ልመውታ፣ ልክ እንዲሁ ነው የትንሣኤም ቀን ሙታንን የማስነሳው አምላካችን አላህ። ወዩሪኩም አያቲሂ ተአምራቱንም ያሳያችኋል እርሱ በሙሳ በኩል ሙታንን ማስነሳትን አሳየ። ለዓለኩም ተዕቂሉን ታገናዝቡ ዘንድ አላቸው። ወዲያው ይሄ ሰው ተነሳና አከሌ ነው የገደለኝ ስለዚህ እሱ ነው ብሎ መሰከረው። ወዲያው ያ ሰው ፍርዱን ወሰደ ማለት ነው። አሁን እዚህ ቦታ ላይ ይሄንን ካገኛችሁ ሙሳ ለእስራኤላውያን ለህዝቦቹ ትልቅ ድንቅ ተአምር ያደረገባት የሆነች እንስሳ ነች እሷ። ሌላኛው ነገር ለምንድን ነው ላምን የመረጠው አላህ? ወይፈንን ለምን መረጠ? ለምን ከብትን መረጠ? ለምን በግመል አላለም? ለምን በፍየል አላለም? ለምን በበግ አላለም? ምክንያቱን ሌላ ቦታ ላይ አላህ ይገልጸዋል። እዚያው ሱረቱል በቀራ ላይ ወኡሽሪቡ ፊ ቁሉቢሂም ልዕጅል አለ። እስራኤላውያኖች በግብፅ ላይ በቀኝ ግዛት በፈርዖን ስር ይኖሩ ነበር። ሙሳ ነው ነፃ ያወጣቸው አይደለ? ይህን ታውቃላችሁ። የዛኔ በግብፅ ላይ በኖሩበት ጊዜ የወይፈንን አምልኮ ተላምደው ነበር፣ ያዩ ነበር። እዛ ለወይፈን ወይንም ለከብት በልባቸው ውስጥ ልዩ ክብርና ቦታ ነበራቸው። ያንን ክብራቸውን ጥርግ አድርጎ አላህ ሊያጠፋላቸው ዘንድ እቺ ቅዱስ ብላችሁ የምታስቧት የምታከብሯት ነገር ያውና ምን ያክል ደካማ እንደሆነች በእናንተ እጅ እንደታረደች እዩ እያለ አላህ ሊያሳያቸው ነው። ከልባቸው ውስጥ ሽርክንና ያንን ባዕድ አምልኮ ሊያጠፋላቸው ዘንድ ነው። እንደምታውቀው መጽሐፍ ቅዱስን አይተህ ከሆነ እስራኤላውያኖች ሙሴ ልክ ሲና ተራራ ከሄደ በኋላ የወይፈን ጣዖት ሰርቶላቸው ሃሩን ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ግን ሳሚር የተባለ ሰው ነው። ያ ሰው ሰርቶላቸው ለዛች አምልኮ ሲያቀርቡ ነበረ። አየህ አይደለ? ያን አምልኳቸውን ከልባቸው አላህ ሊያጠፋላቸው ዘንድ በግን ረዱ አይደለም ያላቸው፣ ያችን ያከበሯትን የሆነችውን ከብቷን ራሷን ረዱ አላቸው። ለዚህ አምላካችን አላህ ሱብሓነሁ ወተዓላ ከእያንዳንዱ ትእዛዙ በስተጀርባ ትልቅ ጥበብ አለው። በልባቸው ውስጥ ተጠጥተውት የነበረውን ባዕድ አምልኮ የከብትና የወይፈን ፍቅር ሊያጠፋላቸው ዘንድ ነው። በእጄ ያረድኩት ምን ያክል ደካማ እንደሆነ እያወቅኩኝ መቼም ዳግም መልሼ ያንን ነገር ቅዱስ ነው ብዬ ላስበው አልችልም። እና ለዚያ ነው የላሟ ምዕራፍ የተባለበት ምክንያት። ቀጥሎ አልዕምራን ምዕራፍ ይላል። የዕምራን ቤተሰቦች ማለት ነው።
የዕምራን ቤተሰቦች ታሪክ በውስጡ ስለተወሳ ነው በዚህ የተሰየመው። ዕምራን ማን ነው? የመርየም ዓለይሃ ሰላም አባት ነው። ይፈቻል። በዚያ ላይ ዕምራን በጣም ጻድቅ የሆነ ሰው እንደሆነ ይገልጸዋል። ዕምራን የመርየም ዓለይሃ ሰላም አባት ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዕምራን ዐለል ዓለሚን ይላል። እኔ አዳምን መረጥኩት ይላል፣ ኖሕንም መረጥኩት፣ የአብርሃምንም ቤተሰቦች መረጥኳቸው፣ የማርያምንም ቤተሰቦች እነ ዕምራንን ልክ እንዲሁ መረጥኳቸው እያለ ይናገራል። ማርያም አባቷ የተመረጠ ነው ከአላህ ዘንድ ጻድቅ ሰው ነው። ሚስቱ ልክ እንዲሁ ሐና ጻድቅ ነች። እዛው ላይ ተገልጿል በቁርአን ላይ። ማርያምም ጻድቅ ነች፣ ልጃቸውም መሲሁ ጻድቅ ነው። ሙሉ ቤተሰብ የጻድቅ ቤተሰብ ነው ያ ቤተሰብ ብሎ አላህ በዚህ በምዕራፍ ላይ ገልጿል። ዕምራን በጣም ደግና መልካም ሰው ነው። የመርየም አባት ታሪኩ በዚያ ላይ ተገልጿል። የመርየም አባት ኢየሩሳሌም ላይ የሚገኘው ቤተ መቅደስ የዚያ መሪ ነበረ። የመርየም አባትና ዘከርያስ በአንድ ጊዜ ነበሩ። ዘከርያ ዓለይሂ ሰላም የያሕያ ወይንም የዮሐንስ አባት ጓደኛሞች ናቸው። ዘከርያ ነብይ ነው። የመርየም አባት ደግሞ ጻድቅ ሰው ነው። ነብይ ባይሆንም ከነቢያት የማይተናነስ ጻድቅነት ያለው የተመሰከረለት ሰው ነው ከአላህ ዘንድ። አብረው እየኖሩ እያለ ሁለቱም ያገቡት እህትማማቾችን ነው። የመርየም አባት ያገባት ሐና ነች። ዘከርያ ደግሞ የሐናን እህት ነው ያገባው። ዘከርያ ማንን ወለደ? ዮሐንስን ወይንም ያሕያን ወለደ። ሐና ደግሞ ማንን ወለደች? መርየምን ወለደች። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ኢየሱስ ዒሳ ዓለይሂ ሰላም እና ያሕያን የአክስትማማች ልጆችን በሁለተኛው ሰማይ ላይ ማገኘኋቸው እያሉ ይናገራሉ። ሰባትን ሰማያት ባረጉና በሄዱ ጊዜ ሶላትን ትእዛዝ ከአላህ ዘንድ ሊቀበሉ አብረው እየኖሩ እያለ የመርየም አባት ገና ማርያም ሳትወለድ ነው የሞተባት የነበረው። ሐና እርጉዝ እያለች ሳትወልድ በፊት ዘከርያ ማን ነው ዕምራን ይሞታል። የዛኔ በሞተ ጊዜ የቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም ላይ ያለውን ኃላፊነቱን ማን ተረከበ? ዘከርያ ተረከበ። ነብይ ነው ናስ። በዚህ ሁኔታ ነው አብረው እየኖሩ እያለ እሷ እርግዝ ሆና ልጇን ተሳለች። ምን አለች? ጌታ ያላህ ሆይ ከእኔ የሚወለደው ልጅ ለአንተ ቤተ አምልኮ አገልጋይ እንዲሆን ተስየዋለሁኝ አለች። እሷ ወንድ እንዲሆን ጠብቃ ነበር የማርያም እናት። ለምን? ልክ እንደ ባሏ ጻድቅ ነበር እንደሚታወቀው የማርያም አባት ልክ እንደሱ ሆኖ ቤተ መቅደስ ውስጥ እንዲያገለግልና መሪ እንዲሆንላት ፈልጋ ነበር። ነገር ግን እሷ ያሰበችውን አልሰጣትም። አላህ ሴት ሰጣት። ሴት ብትሆንም እንኳን ከወንዶች የማትተናነስ በጣም ደግና ጻድቅ ልጅን ነው የሰጣት። ማርያም ብላ ሰየመቻት። አላህ ይህን ታሪኳን በቁርአን ላይ ሲናገር ኢዝ ቃለት እምረአቱ ዒምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ ኢነከ አንተ ሰሚዑል ዓሊም አለች። የማርያም እናት ምን አለች? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ፣ ጌታዬ አላህ ሆይ እኔ በሆዴ ውስጥ ያለውን የጸነስኩትን ልጅ ለአንተ ብቻ ተስየዋለሁኝ አለች። ለአላህ ብቻ አምልኮ እንዲያደርግ ነው የተሳለችው። ፈተቀበል ሚኒ፣ ከእኔ ስለቴን ተቀበለኝ ጌታዬ ሆይ አለች። ኢነከ አንተ ሰሚዑል ዓሊም፣ አንተ ጸሎቴን የምትሰማና ያለሁበትን ሁኔታ የምታውቅ የሆንክ አምላክ ነህና አለች። አንተ ሰሚና አዋቂ የሆንክ አምላክ ነህ። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ እኔም ጌታዋ አላህ ስለቷን በጥሩ አቀባበል ተቀበልኳት አለ። በቃ ሰማት አላህ። ወአንበተሃ ነባተን ሐሰነን ወከፈለሃ ዘከርያ፣ ጥሩ አስተዳደግንም አሳደጓት። ወከፈለሃ ዘከርያ፣ ማን ተንከባክቦ አሳደጋት? ዘከርያ ዓለይሂ ሰላም። ምክንያቱም አባቷ ሞቷል፣ መርየም ገና ሳትወለድ። የማሳደጉን ኃላፊነትና ማን ወሰደ? ዘከርያ ወሰደ። ማን ያሳደጋት ማርያምን? ዘከርያ ዓለይሂ ሰላም። ዘከርያ ዓለይሂ ሰላም ኃላፊነቱን እሱ ወሰደ። አይሁዳውያኖች እስራኤላውያኖች እጣ ተጣጥለው ነበር፣ እኔ ነኝ የማሳደገው በሚለው ጉዳይ። በጣም በመጣጣሉ ላይ ግን ዘከርያ እንዲያሸንፍ አደረገው አላህ ሱብሓነሁ ወተዓላ። ማርያምን ነቢይ ሊያሳድጋት ይገባልና እታቸዋል። ዛሊከ ሚን አንባኢል ገይብ ይላል ስለዚህ ጉዳይ ሲናገር፣ ይህ ከሩቅ የሆነ ዜና ወይም ትርክት ነው ለአንተ ሙሐመድ እያለ ይነግራቸዋል።
ወማ ኩንተ ለደይህም ኢዝ ይልቁነ አቅላመሁም አየሁም የክፍሉ መርየም። ማንኛቸው ማርያም እንደሚያሳድግ እጣቸውን ሲጣጣሉም የዛኔ አልነበርክም አንተ፣ እኔ ግን ሁሌ ያለሁኝ ይላል አላህ ሱብሓነሁ ወተዓላ። በሁሉ ዘመን የሚሰራውን የሚያውቅ የሆነ አምላክ እኔ ተረክኩልህ፣ አንተ አልነበርክም የዛኔ ሙሐመድ ይላቸዋል። አንተ አይደለህም ይህን እየተናገርክ ያለኸው። ብዙ ጊዜ ሰዎች ነቢዩ መሐመድ ከራሳቸው አፍልቀ የተናገሩ ይመስላቸዋል። ላ አይደለም፣ ቁርአን ላይ ራሱ ይናገራል። አላህ አንተ ይህ ሲተረክ አልነበርክም፣ አንተ ይህ ሲተረክ አልነበርክም፣ በእኔ ግን በሁሉ ያለሁ ሆነ እያለ አላህ ሱብሓነሁ ወተዓላ ይናገራል። ሁሉን የሚያይና ሁሉን የሚከታተል የሆነ አምላክ ነው። ከዛ ያንን ዘከርያ እንዳሳድግ ተወሰነ። ዘከርያ ዓለይሂ ሰላም ከልጅነቷ ጀምሮ ማርያምን ተንከባከባት። አንዱን አምላክ አላህን በብቸኝነት በመገዛት ላይ ነው የተንከባከባት። በአላህ ትእዛዝ ላይ ቀጥ አድርጎ ነው ያሳድጋት። አላህ መስክሮላታል። ማርያም ወካነት ሚነል ቃኒቲን ይላል። በእኔ ትእዛዝ ላይ ቀጥ ያለች መልካም ሴት ነበረች እያለ መስክሮላታል። ዘከርያ ከሚያሰግድበት ከቤተ መቅደስ ወይም ቤተል መቅደስ አጠገብ የራሷ የሆነ ሚሕራብ ትንሽ የቤተ አምልኮ ሰራላት። በዛች ውስጥ አላህን ትገዛለች። ማርያምን አንዲት ወንድ ጫፏን እንዲነካት አላደረገም። መርየም ዓለይሃ ሰላም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ዮሴፍ ምናምን ብሎ ሂሳብ የለም። ይሄ የለም በቁርአን ላይ ዮሴፍ የሚባል ሰው አጫት ምናምን ላላላ። ማንም ሰው ሳይነካት፣ ማንም ሰው ሳያጫት፣ ምን ሳይላት በህይወቷ ውስጥ ማንም ወንድ ሳይገባ በድንግልናዋ የወለደች ሴት ነች እሷ። ገብታችኋል አይደል? በዚሁ አንዱን አምላክ በብቸኝነት በመገዛት ላይ እያለች ነው መርየም ዓለይሃ ሰላም ዘከርያ ልክ በዚህ ሁኔታ እያሳደጋት ድንቅ ተአምርን ያይ ነበር። ዘከርያ ከእሷ ዘንድ ማንም ዘንድ ያላየው ምን ከተባለ የአላህን እንክብካቤ ያይ ነበር። በቁርአን ላይ ተጠቅሷል ታሪኩ። ምን ይላል? ኩለማ ደኸለ ዓለይሃ ዘከርያ አልሚሕራብ። እንግዲህ ዘከርያ ነበር ምግብ የሚያመላልስላት። ማርያም አትወጣም ነበር ወደ ውጭ፣ ከወንድ ጋር ራሷ ትገናኝም ነበር። ስራዋ ምንድን ነው ከተባለ ልክ እናቷ እንደተሳለቻት ለአንዱ አምላክ አምልኮ መስራት ብቻ ነበር። የጀማ በጣም ታላቅ ሴት ነች። አላህ በቁርአን ላይ ዝም ብሎ በከንቱ አይደለም ያወደሳት። የምእመናት ሴት ሁሉ አርአያና ተምሳሌት ብሎ እሷን እኮ ነው ያነሳት። ምን ያክል ብትጸድቅ ነው ከአምላክ ዘንድ ይሄን ያክል የተወደሰችው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አፍደል ኒሳ አህሊል ጀና አርበዓ፣ የጀነት ታላላቅ ሴቶች አራት ናቸው ብለው መርየም ከነዚያ መካከል እንደሆነች ተናግረዋል። ገባቸው። እንዳጠቃላይ በዚህ ሁኔታ ሳለች እሷ ዘከርያ ነበር ምግብ የሚያመላልሰው። ከዕለታት አንድ ቀን ዘከርያ ዓለይሂ ሰላም ከዚያ አካባቢ ጠፋ። በጠፋ ጊዜ እቺ ልጅ እንዳትራብ አላህ መላእክ ይልክላት ነበር። ከገነት ምግብን ይዘው ይወርዳሉ መላእክቶች። ለማን? ለማርያም። ኩለማ ደኸለ ዓለይሃ ዘከርያ አልሚሕራብ አለ አላህ። ዘከርያም ወደ እርሷ በገባ ጊዜ አለ ወጀደ ዒንደሃ ሪዝቃ፣ ከእርሷ ዘንድ ሲሳይን አገኘ ይላል። እሱ ያላመጣው የሆነ ሲሳይ፣ በጣም የሚደንቅን ሲሳይ። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ አላት። ምክንያቱም እርሷ አላመጣውም። ከእርሱ ውጭ ሌላ ማንም ምግብ እዛ ይዞ እንደማይገባ ያውቃል። እርሱም ወንድ ገብቶ አያውቅም በህይወት ዘመኑ እርሷ ያለችበት ቦታ ላይ። አና ለኪ ሃዛ፣ ይህ ከየት ነው የመጣልሽ አላት። እርሷ ምን አለች? ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ያ ሰላም፣ ይህ ከየት ነው የመጣልኝ አለች? ከአላህ ዘንድ ነው የመጣልኝ አለች። እርሷ ከአላህ ዘንድ ከጀነት መላእክቶች ይዘው ይወርዱ ነበር። መላእክቶች የማርያም አገልጋይ ተደርገው ነበር፣ ይዘው ወደ እርሷ ይመጡ ነበር ምግብን። ዘከርያ በዚህ ጊዜ በጣም ተደነቀ። ምን ያክል ብትጸድቅ ነው እች ልጅ መላእክት እየተላከላት እንክብካቤ የሚደረግላት ከአላህ ዘንድ የሚለውን አየ። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አለ። ቀጥሎ አላህም ያሻውን ባሪያውን ያለ ገደብ ሲሳዩን ለግሰዋል አለች። ሁናሊከ ደዓ ዘከርያ ረባህ፣ በዚህ ጊዜ ነው ዘከርያ ልጅን የተመኘ። አንተ መልካምን ልጅ ስታይ ነው አይደል? ምን ነው እንዲህ አይነት ልጅ አላህ ለእኔም በሰጠኝ የምትሉት? ዘከርያም የማርያምን ይሄን ያክል መልካምነቷን ከአላህ ዘንድ እንደተጎናጸፈች ከአላህ ዘንድ ጸጋ እንደተገኘላት ባየ ጊዜ ሁናሊከ ደዓ ዘከርያ ረባሁ አለ። በዚህ ጊዜም ዘከርያ ጌታውን አላህን ተማጸነ፣ ለመነ። ቀጥታ ዘከርያ ከእሷ ዘንድ ወጣና ወደ መስጅድ ገብቶ ሚሕራቡ ቆመ። መስገድና መጸለይ ጀመረ። አላህን መለመን ጀመረ። ምን? ልጅ እንዲለግሰው። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ አላህ ሆይ ከአንተ ዘንድ የሆነ መልካምን ልጅ ባክህ ለግሰኝ ብሎ ለመነኝም አለ። ገብታችኋል አይደለ? ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና አለ።
ወዲያው ይሄን እየለመነ እያለ ከአላህ ዘንድ መልሱ መጣለት። ማን ይዞ መጣ? መልሱን መልአኩ ገብርኤል ይዞ መጣ። ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ መልአኩም ጠራው። ወሁወ ቃኢሙን ዩሰሊ እርሱ ቁሞ ለእኔ ለአምላኩ እየሰገደ ሳለ አለ። ዘከርያ ጌታውን አላህን እየተማጸነ እያለ ወዲያው መልሱ መጣለት። ከዚያ ቦታ ሳይሄድ ምን አለው መልአኩ ገብቶ እነላሃ ዩበሽሩከ ቢያሕያ እነሆ አምላክህ አላህ ያሕያ ወይንም ዮሐንስ የሚባል ልጅ ያበስረሃል አለው። ሙሰድቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ወነቢይን ሚነ ሳሊሒን 5 መገለጫዎችን የያዘ ልጅ ነው ያሕያ። በደንብ አዳምጡ እያንዳንዱ መገለጫ። የመጀመሪያው የያሕያ ወይንም የዮሐንስ መገለጫ ምንድን ነው? ሙሰድቀን ቢከሊመትን ሚነላህ ከአላህ ዘንድ በሚሆነው በቃሉ የሚገኘውን አካል የሚያረጋግጥ ምን ማለት ነው? ከእርሱ በኋላ የሚወለድ ልጅ አለ፣ የሚመጣ ልጅ አለ ዒሳ የተባለ ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ የሆነ እርሱን የሚመሰክርለት የሆነ ብሎ ገለጸው። ያሕያ ዓለይሂ ሰላም ወይም ዮሐንስ ዒሳ ዓለይሂ ሰላም ከአላህ ዘንድ በሆነ በቃሉ የተገኘ እንደሆነ የሚመሰክርለት ነቢይ እንደሆነ ቀርቦ ተነግሮለታል። ዮታቸዋል አረ ዮሐንስ በመጀመሪያ ቃል ነበር ሲል ስለ ኢየሱስ ክርስቶስ እንዲሁ በዝሙት የመጣ አይደለም በቃል አማካኝነት የተገኘ ነው እያለ እየመሰከረለት ነበር። አይ ራሱ ቃል የተባለው ራሱ ነው አምላክ ነው ወደሚል ወሰዷቸው። እናንተ ይሄ በቁርአን ላይ ሁሉ ተቀምጧል። በቃል የተገኘ እንደሆነ መሲሁን የሚመሰክርለት የሆነ ነቢይ ነው ያሕያ ዓለይሂ ሰላም። በቃል የተገኘው ዒሳ ብቻ ነው ወይ? ላ አይደለም። አዳምም በቃል ነው የተገኘው። ታቻለ አይደል? አዳም በምንድን ነው የተገኘው? በቃል ነው የተገኘው። እዚያው በቁርአን ላይ ተቀምጧል። ታቻለ አንደኛ መገለጫው ምንድነው? መሲሁ በቃል የሚገኝ መሆኑን የሚመሰክር ነው። በቃል የተገኘ የሚለውን ለመግለጽ ምን አስፈለገ ከተባለ ምክንያቱም አይሁዳውያኖች በዝሙት የተገኘ ብለው ስለሚወርፉት ነው መሲሁን። ነገር ግን ቀድሞ አላህ ሌላን መስካሪ አዘጋጀለት ለዒሳ ክብር ሲባል እርሱ በዝሙት የሚገኝ ሳይሆን ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ ነው ብሎ ቁሞ የሚመሰክርለትን መስካሪ አዘጋጀለት። ዛቻ ወሰይደን በህዝቦቹ መካከል ደግሞ አለቃ የሆነ ሁለተኛው መገለጫ ያሕያ ነው። ወሐሱረን ልክ እንዲሁ ደግሞ ጥብቅ የሆነ በፍጹም ዝሙትን የማያደርግ ወነቢይ ሚነ ሳሊሒን ልክ እንዲሁ ደግሞ ከነቢያቶች መካከል የሆነ ነቢይም ነው። ሚነ ሳሊሒን ልክ እንዲሁ ደግሞ ከደጋጎችም ነው፣ ከመልካሞች ከጻድቆችም ነው አለ። ይህ ሁሉ መገለጫ የያሕያ ዓለይሂ ሰላም ወይም የዮሐንስ መገለጫዎች ናቸው። ስለዚህ ስለ መሲሁ በቃል መገኘቱን መሰከረ እንጂ እርሱ አምላክ ነው ሌላ አይደለም። ዮሐንስ የተላከው አምላክ ነው ብሎ ሊመሰክር አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው ያስተምራል። እንዳው ወደ አምላካችሁ አድርጋለሁ ብሏል ኢየሱስ ብሎ የዘገበላችሁ ማን ነው? ዮሐንስ ነው። አምላክ እንዳለው ያስተምራል። ታዲያ ቃል ሲባል ምን ማለት ነው ሲባል በቃል የተገኘ መሆኑን መሲሁን ሊነግራችሁ ነው። ይህንንም የሚያብራራላችሁ ነቢይን አስነሳላችሁ። ከዚያ ሁሉ ውዝግብ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ላከና በዚህ ጉዳይ ላይ ያላቸውን ውዝግብ ሁሉ መፈታላችሁ። ግን ይህንን የአምላክን ፍቻ አንፈልግም አላቸው። ቦታቸዋላ በቃል የተገኘ ነው መሲሁ በአምላካችን በአላህ ቃል ላይ የተገኘ ነው። ይሄን መገለጹ ለምን አስፈለገ ከተባለ እንዳልኳችሁ በዝሙት የተገኘ ብለው ስለሚወረፉት ክብሩን ስለሚያረክሱ አይሁዳዎች ይህ መጽሐፋቸውም ላይ አለ። አይሁዳውያኖች በኢየሱስ ክርስቶስ ፊት ቆመው መጽሐፍ ቅዱስ ላይ ዮሐንስ ራእይ እዛው በተዘገበው ላይ እኛስ የዝሙት ልጆች አይደለን የሚሉት ነበረ። እያሽሟጠጡበት ነው። አንተ በዝሙት ነው የተገኘው ያሉት ነው። ነገር ግን ዮሐንስ ቆሞ እርሱ በመጀመሪያ በቃል የተገኘ እንደሆነ ነገራቸው። ቦታቸዋል አይደል? በቁርአንም ላይ ልክ እንዲሁ ዮሐንስ ከእኔ በሚሆነው ቃል የሚመሰክርለት ብሎ መጀመሪያ ተገልጾለታል። ይህ ያሕያ ነው። ተበሰረ መልአኩ ጅብሪል ዓለይሂ ሰላም መጥቶ አበሰረው። ማንን? ዘከርያስን ወይም ዘከርያን አበሰረው። ዘከርያ እዚህ ጋር ደነገጠ። ለምን ከተባለ እርሱ አርጅቷል፣ ሚስቱ መሃን ነች፣ መውለድ አትችልም። የያሕያ መገኘት ራሱ ድንቅ ተአምር ነው። ምክንያቱም እርሱ አርጅቷል፣ ሚስቱም መሃን ነች። አብረው ለብዙ ጊዜያት ኑረዋል፣ መውለድ አትችልም። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለ ዘከርያ። ወቀድ በለገኒ ልኪበር እርጅና የደረስኩበት እድሜ ላይ አድርሶኛል። እንደምታይ
ወምራአቲ ዓቂር ሚስቴ ደግሞ መሃን ነች መውለድ አትችልም። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ። መልአኩ ገብርኤል ምን አለው? ልክ እንዲሁ አምላክህ አላህ ያሻውን ይሰራል፣ ለእርሱ የሚሳነው የለም አብሽር አለው። ምንም እንኳን አንተ ያረጀህ ብትሆን ሚስትህ የማትወልድ መሃን ብትሆንም እርሱ ያሻውን ሰሪ አምላክ ነው። ለእርሱ የሚሳነው ነገር የለም ከእናንተ ልጅን ማስገኘት። ከዚያ በኋላ ልጅን ወለደ። ይወታቸዋል። ልጅን ወለደ። ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ ታሪኩ ይቀጥላል። ወደ ማን ይቀጥላል? ስለ ማርያም ይቀጥላል። ማርያም ደግሞ አሁን ልጅን ልትበሰር ነው። ስለዚህ ማን ነው ቀድሞ የተወለደው? ዮሐንስ ወይንም ያሕያ ነው። ከዚያ በኋላ ማን ተወለደ? መሲሁ ዒሳ ዓለይሂ ሰላም ተወለደ። አሁን ስለ ማርያም አወላለድ ደግሞ ሊናገር ነው። ቀጥሎ ስለ ማርያም ልጅ ስለ መሲሁ አወላለድ አመጣጡን ሊነግረን ነው። መጀመሪያ ግን መልአኩ ገብርኤል መጥቶ ወደ እርሷ ሲመጣ ተመልከቱ። ጽድቅናዋን ይገልጽላታል። ንጹህ መሆኗን ይገልጽላታል። ከአላህ ዘንድ ያላትን ምን ያክል ትልቅ ደረጃና ቦታ ሊገልጽላት ነው። ኢዝ ቃለት ልመላኢከቱ መልአኩም ገብርኤል ባላት ጊዜ አስታውስ ይላል። ያ መርየም አላት መጥቶ አንቺ መርየም ሆይ ኢነላህ አስጠፋኪ አላት። መጀመሪያ እነሆ አምላክሽ አላህ አንቺን መርጦሻል አላት። ወጠሃረኪ አንጽቶሻል፣ ንጽሕት ነሽ ተብላ ተገልጻለች። አላህ ስብሓነሁ ወተዓላ አንጽቷታል፣ ንጹህ ነች እሷ ተብላ ከአላህ ዘንድ ተመስክሮላታል። ቁርአን ንጽሕት ነች ይላል። ወጠሃረኪ አሁንም አንጽቶሻል በድጋሚ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ አሁንም መርጦሻል ተባለች። ማርያም በጊዜዋ ከነበሩ ከዓለማት ሴቶች ሁሉ እርሷን የሚስተካከል ማንም ጻድቅ ሴት የለችም ነበር። ገብታችኋል? ማርያም እጅግ በጣም ጻድቅ ሴት ነች። ከዓለማት ሴቶች ሁሉ አላህ መርጧታል። በቃ በጽድቅና ያ መርየም አላት መልአኩ ገብርኤል የጸደቀችው በቁመቷ አይደለም፣ በውበቷ አይደለም፣ በተክለ ሰውነቷ አይደለም፣ በዘሯ አይደለም፣ በብሔሯ አይደለም፣ በምንም አይደለም። ጽድቅና በማድረጓ ነው። ጥሩ ስራ በመስራቷ ነው። ከመጥፎ ስራ በመራቋ ነው። በቃ ሰው ከአምላኩ ዘንድ ሊጸድቅ የሚችለው አምላኩን በመታዘዙ ብቻና ብቻ ነው። ማርያም ለአንዱ አምላክ ታዛዥና ተገዥ ስለነበረች ነው። ለዚህም ነው መልአኩ ገብርኤል ምን አላት? ያ መርየም አንቺ ማርያም ሆይ እቁኑቲ ሊረቢኪ ለጌታሽ ቀጥ ብለሽ ቀጥ በዚሁ አላት። ወስጁዲ ለእርሱም ብቻ ስገጂ አላት። ወርካዒ መዐ ራኪዒን ከአጎንባሾችም ጋር አጎንብሽ ወይም ከሰጋጆችም ጋር ስገጂ አላት። መርየም ዓለይሃ ሰላም ለጌታዋ ታዛዥና ለጌታዋ ብቻ የምትሰግድ የምትገዛ ስለነበረች ነው የጸደቀችው። ዛሊከ ሚን አንባኢል ገይብ እያለ ቀጠለ። ከዚያ በኋላ ስለ እርሱ ስለ መሲሁ አወላለድ ሊናገር ነው። ወኢዝ ቃለቲል መላኢካ መልአኩም ባላት ጊዜ አስታውስ፣ ያ መርየም አንቺ ማርያም ሆይ አላት። ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ልጅን ያበስርሻል አላት። ያ ልጅ የሚገኘው ግን እንዴት ነው? ቢከሊመት ሚንሁ ከእርሱ በሆነ ቃል አማካኝነት የሚገኝ አላት። መሲሁ የሚገኘው በወንድ ዘር ፈሳሽ ሳይሆን አምላካችን አላህ ሁን በሚለው ቃሉ የሚያስገኘው ልጅ እንደሆነ ቀድሞ ተነገረለት። ስሙ ማን ይባላል? ኢስሙሁ ስሙም አልመሲህ ክርስቶስ ይባላል። ክርስቶስ መሆኑን ይመሰክራል ቁርአን። የተቀባ ወይም የተመረጠ ማለት ነው። ገብታችኋል? ያ ሌላኛው መገለጫው ምንድን ነው? መሲህ መሰሐ ከሚለው ቃል የተወሰደ ነው። ዳባሹ ወይንም የሚዳብስ በመዳበስ ሰዎችን ስለሚፈውስና ስለሚያድናቸው ሊአነሁ ካነ የምሰሕ ዐላ ዘዊል ዐሃት ወልመረድ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል የህመም ባለቤቶችን በአላህ ስም ብሎ ይዳብሳቸዋል፣ ወዲያው የሚፈወሱ ነበር። መሰሐ ማለት ዳበሰ እንደማለት ነው። ለምጽ ያለበት ሰው ይመጣል፣ በአላህ ስም ብሎ ይዳብሰዋል፣ ያድነዋል። የማዳንን ተአምር አላህ ሰጥቶታል። ያ ግን የነብይነት የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ እንጂ ከአምላክ የተሰጠው እርሱ አምላክ ስለሆነ አይደለም። ነብያቶች ይህን ተአምር ይሰጡ ነበር። ስለዚህ መሲሁ ዒሳ ዓለይሂ ሰላም ይሄ መጠሪያው የመጀመሪያ ማረጋገጫ ምድራ መሲህ ተብሎ ተጠርቷል። መሲህ ነው በቃ እሱ።
ወጂሃን ፊ ዱንያ ወልአኺራ ስለ ደረጃውና ስለ ቦታው ቀጥሎ ሊናገር ነው መልአኩ ገብርኤል። ወጂሃን ፊ ዱንያ ወልአኺራ ልጅሽ የምትወልጂው ደግሞ በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ልጅ ነው አላት። የተከበረ ልጅ ነው። የተከበረ የሚለውን መግለጽ ለምን አስፈለገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደለ? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው። ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድን ነው? ወሚነል ሙቀረቢን ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሷ አላት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አሁን ማዕረጓ ላይ አላለቀም፣ ገና ነው ወደፊት የሚሰጠው ማንነቱ ባህሪው። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ በአንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላኛው ተአምሩ ነው። መሲሁ ዒሳ ተአምር መስራት የጀመረው ነቢይ ሲሆን ጊዜ ብቻ ሳይሆን ገና ሕፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል በኢስላም። ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ሕፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ሕግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ሕፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም። በፍጹም አይችልም። ይወታቸዋል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዚያ ውጭ ከዚህ ሕግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖርማል ወሬ ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ያናግራል። ይወታቸዋል አይደል? ወከህለን ወሚነ ሳሊሒን ልክ እንዲሁ ደግሞ ከጻድቃን ነው ልጆችሽም ተባለች። ሳሊሕ ማለት ጻድቅ ማለት ነው። ከመልካሞቹ ነው ደግሞ ልጅሽ። በዚህ ጊዜ እሷ ጠየቀች ገብርኤልን ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ሰው ያልነካኝ ስሆን አለች። አሁን ልጁ እንዴት እንደሚገኝ ገብርኤል ሊነግራት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻን ይፈጥራል አለ። ታቻል ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። እያችሁ ስለዚህ አንደኛ ከፍጡር መካከል እንደሆነ ገለጸላት። አምላክሽ አላህ አንድን ነገር ለመፍጠር በፈለገ ጊዜ አላት። በምንድን ነው የሚፈጥረው? በቃሉ ነው። ያም ቃል ሁን የሚለው ቃሉ ነው። ኩን ፈየኩን አላህ ስብሐነሁ ወተዓላ ፍጥረታትን ሲያስገኝ ጊዜ በሚያስገኝበት መንገድ እንደሚያስገኘው ገለጻት። እንደ ማንኛውም ፍጥረታት ሰማይንና ምድርን ሲፈጥር አምላክ አላህ ሁን በሚለው ቃሉ ነው የፈጠራቸው። አዳምን ሲፈጥር ሁን በሚለው ቃሉ ነው የፈጠረው። ቦታቸዋል። ስለዚህ ሁን ይለዋል ለልጅሽም ወዲያውም ይሆናል ብሎ ገለጸላት። ሌላ የሚሰጠውን አሁን ደግሞ ከእውቀት ያለውን አንጻር ደግሞ ሊገልጽላት ነው። ወዩዐልሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አራት መጽሐፍቶችን እንዲያውቅ ይደረጋል ልጅሽ ተባለች። አራት መጽሐፍትን ያውቃል ዒሳ ዓለይሂ ሰላም። ወዩዐልሙሁ ልኪታብ ቃለ ልኢማም ሐሰን አልበስሪ ረሒመሁላህ ተዓላ አይ ልቁርአን والحكمة قال أي السنة والتوراة والإنجيل والتوراة هو الكتاب الذي أنزل على موسى عليه السلام والإنجيل هو الذي أنزل على عيسى عليه السلام لجيشن الله قرآن يسوي قال حديث يسوي قال أوريت يسوي قال إنجيل وإنجيل يسوي قال تبارك لمن النزين كل كتاب ما وقع أسفل لقوا عيسى ሁሉም ነብያት የራሱን ዘመን መጽሐፍ ነው የሚያውቀው። ልብ በሉ። ዒሳ ግን ለምን ያለፉትንም ወደፊት የሚመጡትን መጽሐፍ ማወቅ አስፈለገው? ለምን? ጥበቡ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን ቁርአንና ሐዲስን ነው የሚያውቁት። ገብታቸዋል። ስላለፈው ሲገለጥላቸው ጊዜ ብቻ ካልሆነ በስተቀር ያን መጽሐፍን አያውቁትም። ሙሳም ልክ እንዲሁ ከእርሱ በኋላ ስለሚመጣው ስለ ኢንጂልና ስለ ቁርአንና ስለ ሐዲስ አያውቅም። ልብ በሉ።
የራሱን መጽሐፍ ያውቃል። ሁሉም የሚመራበትን መጽሐፍ ያውቃል። ዒሳ ግን ስላለፈውም ስለሚመጣው መጽሐፍ እንዲያውቅ ተደረገ። ለምን? ምክንያቱም ዒሳ ዓለይሂ ሰላም በመጣ ጊዜ ያንን ያለፈውን የሚመሩ ሰዎች ዘንድ ነው የመጣው። ተውራትን እንመራለን የሚሉ ሰዎች በዚያ ላይ ያለውን ያስተካክልላቸው ዘንድ አንዳንድ ህግጋቶችን ይሽርላቸው ነበር። ገብታችኋል አይደለ? አንዳንድ ህግጋቶችን ይሽርላቸዋል። ያንን በአላህ ስብሐነሁ ወተዓላ በሆነ ምሪት ማለት ነው። ያን መጽሐፋችሁ ላይ እንዲህ ተብሏል እያለ እየገለጸ ያስተምርላቸዋል። ወሊኡሒለ ለኩም በዕደ አለዚ ሑሪመ ዐለይኩም ይላቸዋል። ከፊሉን ያ የተከለከላችሁትን ነገር ልፈቅድላችሁ ዘንድ መጣሁኝ አላቸው። ገብታችኋል አይደል? ያንን መጽሐፋቸውንም ሊያውቅ ይገባል። ስለዚህ አላህ ስብሐነሁ ወተዓላ ለዚህ ነው ያሳወቀው። ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሒክማ ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ አላቸው። ምን አላቸው? ዒሳ ዓለይሂ ሰላም ያንን ስትለያዩበት የነበረውን ከፊሉን ላብራራላቸው ዘንድ እያለ ይገልጽላቸዋል። በደንብ አድርጎ ኦሪትን ያውቀው ነበር ዒሳ ዓለይሂ ሰላም። ለዚህ ነው እሺ ቁርአንና ሐዲስን ማወቅ ስለምን አስፈለገው? ምክንያቱም ወደፊት በዚህ ቁርአንና ሐዲስን በሚመሩ ትውልዶች ላይ ከሰማይ ይወርዳልና፣ ስለዚህ የዛኔ ሊመራቸው ይገባል። የዛኔ በሚመራ ጊዜ ምድር ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ የዛኔ በቁርአንና በሐዲስ ያስተዳድራቸዋል አሉ። ዒሳ ዳግም በሚመጣ ጊዜ የኡሙኩም ቢኪታቢላሂ ወቢሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ዳግም መሲሁ ከሰማይ ይወርዳል በመላእክት ታጅቦ፣ የዛኔም በቁርአንና በሐዲስ የኡሙኩም ቢኪታቢላህ በአላህ መጽሐፍና ወቢሱነቲ በእኔ ሐዲስ ያስተዳድራቸዋል አሉ። ለዚህ ሲባል ዒሳ ዓለይሂ ሰላም ቁርአንና ሐዲስን አላህ ቀድሞ አሳውቆታል። በሚመጣ ጊዜ እንደ አዲስ ቁጭ ብሎ እኛን ቁርአን እንደዚህ ማየት አይጠበቅበትም። አሁን አላህ ያንን በጭንቅላቱ ላይ አስቀምጦለታል። የሚገርም ጥበበኛም ሰው ነበረ። ንግግሩ በጥበብ የተሞላ ነበረ። ሒክማ ብሎ አላህ ገለጸው። በጥበብ የተሞላ ልጅ አድርገዋለሁ ብሎታል። ከዚያ በኋላ ዒሳ ዓለይሂ ሰላም ተወለደ። ዒሳ ዓለይሂ ሰላም በተወለደ ጊዜ እንግዲህ አይሁዳውያኖች ከማርያም የሚጠብቁት መልስ አለ። በእስራኤላውያኖች ዘንድ ህግ አለን ብለው ያምናሉ። እነዚያ ሰዎች ገብታቸዋል። ያን ህጋቸውን የተላለፈን ሰው ይቀጡታል። ዝሙት ሰርቶ የመጣ ሰው፣ ያለ ህግ የወለደ ሰው የሚገባው ቅጣት አለ። ያን ቅጣት ይጠብቃታል መርያም። ስለዚህ ያንን የምታልፍበት የሆነ መልስ ያስፈልጋት ነበረ። ገብታቸዋል። መልስ ያስፈልጋታል። በተአምራዊ መንገድ እንደወለደች ብትነግራቸው እሷ አይቀበሏትም። እኔ በተአምራዊ መንገድ ወልጄ ነው ብትል የሚሰማት የለም። ስለዚህ የግዴታ ያንን የሚመሰክርላት ምስክር ያስፈልጋል። ለምንድን ነው አምላካችን አላህ ሱብሓነሁ ወተዓላ ስለዚህ ዒሳን እንዲናገር ያደረገው? ለዚህ ነው፣ ለእናቱ ምስክር ሆኖ ይቆም ዘንድ ነው። ይህ ተአምራዊ በሆነ ገና እንደተወለደ ልጁ የሰው ልጆችን ቋንቋ አውጥቶ ቢናገር ከልማዳቸው የወጣ በተአምራዊ በሆነ መንገድ ነው የሚመጣባቸው። የዛኔ ወደው ሳይሆን በግዳቸው ይቀበሉታል። መርየም ወደ ህዝቦቿ በምትሄድ ጊዜ ምን ማድረግ እንዳለባት አላህ ሱብሓነሁ ወተዓላ ከወዲሁ አመቻቸላት። የሚገርማቸው ስትወልድ ጊዜ በአጠገቧ ምግብ የለም ነበር። አላህ ሱብሓነሁ ወተዓላ ወዲያው ምግብን አዘጋጅቶላታል። በሱራ ማርያም ላይ ታገኛላችሁ። ወሁዚ ኢለይክ ቢጅድዒ ነኽለቲ ቱሳቅጥ ዐለይኪ ሩጠበን ጀኒያ ፈኩሊ ወሽረቢ ወቀሪ ዐይን አላት አምላካችን አላህ። በአጠገብሽ የሚገኘውን የቴምር ዛፍ ደረቅ ነው፣ ምንም የለውም ነበር፣ ወዝውዦ አላት። ልክ ስትነካው ጊዜ እሸት የሆነ የቴምር ፍሬዎችም ይወድቁልሻል፣ እሱን ብይ፣ ጠጪ፣ ተደሰችም ማለት አላህ ሱብሓነሁ ወተዓላ። ልክ ስትነካው ጊዜ ፍሬን ወዳዋ ፈራ፣ ወዳዋ በቀለ፣ ወዳው ውሃ እዚያ ላይ ተገኘላት። አላህ ብይ፣ ጠጭም፣ ተደሰችም ማለት። ፈኢማ ተረይነ ሚነል በሸሪ አሐድን፣ አሁን ወደ ህዝቦቿ በምትሄድ ጊዜ ደግሞ መልስ ሊያዘጋጅላት ነው አላህ። ሙሉ እንክብካቤውን አድርጎላታል። ፈኢማ ተረይነ ሚነል በሸሪ አሐድን አላት። ወደ ህዝቦችሽ በምትመለሽ ጊዜና ከሰዎች የሆነን ሰውን በምታገኝ ጊዜ አላት። ሰዎችን በምታገኝ ጊዜ ህዝቦችሽን የዛኔ አንቺ እንዳትመልሽ አላት። ተመልከቱ፣ ለምን እሷ ብትመልስ እኔ በተአምራዊ መንገድ ወለድኩት ብትል ቢሰማት የለም። የእሷ ንግግር ቦታ እንደሌለው ባወቀ ጊዜ አላህ ሱብሓነሁ ወተዓላ
ልጁን እንዲናገር ሊያደርግላት ነው። ልጁ ከተናገረ መቼም ተአምራዊ በሆነ መንገድ ነው የሚናገረው። ይሄ ልጅ ገና የተወለደ ልጅ ይናገራል ተብሎ አይጠበቅም። ወደፊትም አልተናገረም፣ ከዛም በኋላ አልተናገረም። ዒሳና የተወሰኑ ህፃናቶች ሲቀሩ በሌላ ምክንያት አላህ እንዲናገርላቸው ያደረገላቸው ጻድቅ ሰዎች አሉ፣ ንጽህናቸውን ሊያስመሰክርላቸው ዘንድ። ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውማ፣ እኔ ለጌታዬ ለአላህ ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንሲያ፣ ዛሬ ማንንም ሰው አላናግርም በያቸው። ፈአተት ቢሂ ቀውመሃ ተሕሚሉሁ፣ ልጁንም ተሸክመው ወደ እነርሱ መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ አንቺ ማርያም ሆይ በጣም ከባድ የሆነን ኃጢአትን ሰርተሽ ይዘሽ መጣሽ አሏት። በዝሙት ወልደሽ መጣሽ። ቃሉ ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዛሪ አልነበረችም። አንቺ ከየት መጥተሽ ነው ይሄንን ቅጥፈት ይዘሽ የመጣሽው ብሎ ተናገሯል። ፈአሻረት ኢለይህ፣ ወደ ህፃኑ ልጅ አመላከተቻቸው። በቃ እንዲህ ብላ አመላከተቻቸው ወደ ልጁ። እሱ ነው የሚመልሰው፣ በቃ እሱ ይመልስላቸው ማለት ነው። ወደ ተናደዱ አይሁዶች ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት ነው እንድናናገር የምትፈልጊው? እንዴት እሱ እንድናናገር ወደ እሱ ታመላክችናለሽ? አንቺ ራስሽ መልሽ፣ ከየት እንዳመጣሽው ይሄንን ኃጢአት ሰርተሽ እያሉ ይከራከሯት ጀመር። ታቻ በዚህ ጊዜ ህፃኑን ልጅ አላህ እንዲናገር አደረገው። ዒሳ ተአምር መስራት የጀመረው ገና በእናቷ አንቀልባ ታዝሎ ሳለ ነው። ታቻ ገና በእናቷ አንቀልባ ታዝሎ ሳለ ተአምርን መስራት ጀመረ። ወዲያው ብቅ አለና መለሰላቸው። ቃለ ኢኒ ዓብዱላህ፣ እኔ እናንተ እንደምትሉት በዝሙት የተገኘው ሳይሆን ኢኒ ዓብዱላህ፣ እኔ የአላህ አገልጋይና ባሪያው ነኝ አላቸው። አታኒየል ኪታብ፣ ወደፊት መጽሐፍን ይሰጠኛል አላቸው። ወጀዓለኒ ነቢያ፣ በመካከላቸውም ገና ነቢይ አድርጎ ይልከኛል አላቸው። ወጀዓለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ አድርጎኛል፣ የተባረኩ አድርጎኛል አላቸው። የተባረከ ማለት ነው አይነፋዕ ሊናስ፣ ለሰዎች ጠቃሚ አድርጎኛል ማለት ነው። ያ ማለት ማንኛውም ሰው ታሞ ወደ መሲሁ አይመጣም የተፈወሰ ቢሆን እንጂ። ምንም አይነት አካላዊ በሽታ ይዘው ይምጡ የመፈወስን ተአምር አላህ ሰጥቶታል። ማየት የተሳናቸውን፣ መስማት የተሳናቸውን፣ ለምጽ ያለባቸውን፣ መናገር የተሳናቸውን ድዳዎችን አፋቸውን ይከፍትላቸዋል። ሌላ ምን አላቸው? ወአውሳኒ ቢሰላቲ ወዘካህ፣ ለእርሱ ብቻ እንድሰግድለትም ተናዞኛል። ለእርሱም ብቻ ምጽዋትን እንዳወጣ ለድሃዎች፣ ለሚስኪኖች ዘካን እንዲሰጥም ባዞኛል አላቸው። ማቱምቱ ሐየ ወበረን ቢዋሊደቲ፣ ለእናቴም በጎ እንደውልላት ልክ እንዲሁ አዞኛል። ወለም የጅዐልኒ ጀባራን ሸቅያ፣ በእርሷ ላይ ትዕቢተኛና እንቢተኛም አላደረገኝም አለ። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ፣ በተወለድኩም ጊዜ በምሞትም ጊዜ ከሙታኖችም በምነሳ ጊዜ የአላህ ሰላም በእኔ ላይ ይስፈን ብሎ ተናገረ። ሰላም በእኔ ላይ ይሁን ብሎ ተማጸነ። ዛሊከ ዒሳ ብኑ መርየም አላመካችን አላህ። ይህ ነው ትክክለኛው የማርያም ልጅ ማንነቱ አለ። ዛሊከ ይህ ነው ዒሳ ብኑ መርየም የማርያም ልጅ ዒሳ ትክክለኛ ማንነቱ ይሄ ነው። አንደኛ የአላህ ባሪያ ነው፣ የአላህ አገልጋይ ነው። ሁለተኛ ከአላህ ነቢያቶች መካከል አንድ ነቢይ ነው። ገብታችኋል አይደል? ሶስተኛ አንዱን አምላክ በብቸኝነት የሚገዛ የሆነ ነው። ሌላው ነገር እናቱን በጣም ታዛዥ ነበር፣ በጣም ትሁት ነበረ። ቀውል ልሐቅ ለዚ ፊህ የምተሩን፣ ሰዎች የሚጠራጠሩበት የሆነው የማርያም ልጅ ጉዳይ ትክክለኛ ማንነቱ ይሄ ነው ብሎ ተናገረ አላህ። ማ ካነ ሊላሂ አን የተኺዘ ሚን ወለድ፣ ለእርሱ ለአምላካችሁ ለአላህ ልጅ ሊይዝ አይገባውም ማለት ልጁ አይደለም፣ እሱ ባሪያው ነው፣ አገልጋዩ ነው። ሱብሓነሁ ጥራት ይገባው። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ እርሱ አምላካችሁ አላህ አንድን ነገር ለማድረግ በወሰደ ጊዜ ሁን ይላል፣ ወዳም ይሆናል እንጂ ልጅን የሚይዝ አይደለም። ስለዚህ ሁን በሚለው ቃሉ መሲሁን አስገኘው እንጂ የእርሱ ልጁ አይደለም። መሲሁም ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱህ አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣
እርሱንም በብቸኝነት ተገዙት። ሃዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድም አላቸው ይላል። ይህ ነው የመሲሁ አስተምህሮ። መሲሁ ስለ አምላኩ ክብር ሊገልጥ መጣ እንጂ ስለ ራሱ አይደለም። ያን አንዱን አምላክ አምልኩ እያለ ተጣራ እንጂ እኔን አምልኩኝ አላለም። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ጀምረውት የሄዱትን መንገድ እርሱ ቀጠለ። እርሱ የነቢያትን ሕግና ስርዓት ሊሽር አልመጣም። እነርሱ ጀምረውት የነበረውን መንገድ ለአንዱ አምላክ ሰዎች እንዲገዙ ሊያስተምር መጣ። አለቀ። አስተማረ፣ ሄደ። ገብታቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው የተናገሩት። አንዱን አምላክ በብቸኝነት እንገዛ፣ በእርሱ ላይ ቅንጣት አናገረበት። ያ አምላክ የነቢያቶች ሁሉ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ እያለ ነው ሙሉ ቁርአን የሞላኩ። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ የአባቶቼን የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ በል የተባሉት። አንዱን አምላክ በብቸኝነት መገዛት። ያ አንድ አምላክ ሶስትነት የለውም በፍጹም። አምላክ አንድም ሶስትም ሳይሆን አንድ ብቻ ነው። ያ አንድ አምላክ መለኮት ብቻ ነው። በመለኮትነት ላይ ሰውነት የለበትም። ያ አንድ አምላክ ለዘልዓለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አይሞትም እርሱ። ያ አንድ አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። የባሪያ መልክ ይዞ መጣ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው፣ ባርነት የለበትም እርሱ። ያ አንድ አምላክ እውቀቱ የተገደበ አይደለም። ስለ ትንሣኤው ቀን ሁሉ እኔ ብቻ ነኝ የማውቀው እያለ አላህ ይናገራል ብዙ ቦታ ላይ። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ብሎ መሲሁ እንደተናገረው፣ ነቢዩ መሐመድም ሲጠየቁ ስለ ትንሣኤ ቀን ታውቃለህ ወይ ሲባሉ ሁላችንም አናውቅም ከአንዱ አምላክ ከአላህ በስተቀር እያሉ ይናገራሉ። በቁርአን ላይ ብዙ ቦታ አለ ይሄ መሲሁ ራሱ የተናገረው። የስአሉነከ ዐኒ ሳዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል። አንተም ልክ እንዳለፉት ነቢያት ያቺ እዚያች ቀንና የዚያች ሰዓት እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው ብለህ መልስ ይላቸዋል። ይሄ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጥሪ ነው ያደረጉት። የአብርሃም የኢስሐቅ የያዕቁብን አምላክ በአንድነት እናምልክ ነው። ገብታቸዋል። የነቢያትን መንገድ በበረዙና በቀየሩ ጊዜ አይሁዳውያንና ክርስቲያኖች አምላክ አላህ ነቢዩ ሙሐመድን አስነሳ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ በላቸው ለእነዚህ ህዝቦች። ያን አንዱን አምላክ የማይሞተውን ዘላለማዊ ሕያው የሆነውን እያልክ ስበክ አላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምይይን አስለምቱ፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ለአንዱ አምላክ ታዘዙ ማለት ነው። ስለሙ ማለት ሌላ አይደለም። ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች እንዲህ በላቸው እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንድ ንግግር ነው። እርሷም ምንድነች? ላኢላሃ ኢለላህ፣ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ወደ መመስከር። ይሄ ነው። በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል አላህ። ሙሐመድን በእርግጥ እውነትን ይዞላችሁ መጣ፣ ያለፉትም ነቢያት ሁሉ አረጋግጦላቸዋል እያለ ይናገራል። አዎ ሙሉ ቁርአን ስለ አብርሃም ጻድቅነት ይናገራል። ስለ ኢስሐቅ ጻድቅነት፣ ያዕቆብ ጻድቅ ነው ይላል። ዮሴፍ ጻድቅ ነው፣ ሙሴ ጻድቅ ነው፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ያሕያ፣ እነ ኤልያስ እነዚህ ሁሉ እንዳለ ጻድቆች ናቸው። መሲሁም ልክ እንዲሁ። እንዳውም ነቢዩ ሰለላሁ ዐለይሂ ወሰለም መሲሁን ሲያነሱ ጻድቁ የአላህ ባሪያ እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሷሊሕ ዒሳ ብኑ መርየም ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም ይላል። ጻድቁ የአላህ ባሪያ መሲሁ እንዳለ እኔም እላለሁኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሁሉ አለ። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም እንደሚመጣ ሲናገሩ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል በመላእክት ታጅቦ እያሉ ስሙን ሲያነሱ የሚገርማቸው ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ይሉለታል። ለእርሳቸው የምንናገረውን ማዕረግ እርሳቸው ለእርሱ ይናገሩለታል። የአላህ ውዳሴና ሰላም በመሲሁ ላይ ይስፈንና እያሉ ይናገራሉ፣ ያከብሩታል፣ በጣም ይወዱታል። ነቢ ሰለላሁ ዐለይሂ ወሰለም ፈለይሰ በይኒ ወበይነሁ ነቢይ፣ በእኔና በእርሱ መካከል ነቢይ የለም። አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ፣ ከሰዎች ሁሉ ከማንም በላይ ለመሲሁ የምቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ማንም ነቢይ የለምም አሉ። አነ ኡኽቢሩኩም ዐንሁ ፈዕሪፉሃ፣ እኔ ስለ እርሱ ልነግራችሁ ነው ከወዲሁ እወቁት አሉ። ዳግም በሚመጣ ጊዜ የሚኖረውን ሙሉ ገጽታውን መቼ እንደሚመጣ ሁሉን ነገር እንዳለ ሲናገሩ ማለት ነው።
ይህን ይመስላል። እሺ ጥያቄ ያለው መጠየቅ ይችላል። ጥያቄ ያለው አለ? መሲ ጥያቄ አለሽ? ሁሱ ሰላም ነው? ሰላም ነው። እንዴት ነሽ? አለው። በውስጥ እንድታወራኝ ፈልጋለሁ። እሺ ቁጥርን አስቀምጥልኝ። ማለቴ ፎሎ ሳረግ እምቢ አለኝ። እሺ እስኪ እኔ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ እሺ እሺ፣ አውራሻለሁ። እሺ እሺ፣ ጥያቄ አላችሁ ከታች? የጋሽ ጀንበሬ ጨረስክ? ጋሽ ጀንበሬ ያ ጀማል አላችሁ ወይ? تسمعون كلامي ولا هاي سبب من دمسي؟ የክርስትናው አምላክ ኢየሱስ ክርስቶስ ሚስት ወይም የሴት ጓደኛ ነበረውን? አሰላሙ አለይኩም። እስኪ ዛሬ እሺ አድሚኖች ካላችሁ በተራ አስገባቸው። ጥያቄ ያለ ካለ መግባት ይችላል። ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን። አንድ ጥያቄ ልጠይቅ ነበረ። ቅራት የሚያስቀራ ሰው ብትነግረኝ። ዛህራን አናግራት። ዛህራ ከላይ ታናግራለች ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ ሁሴን? ደህና ነኝ አልሐምዱሊላህ። ለውጥ አለህ ዛሬ? ለውጥ አለህ ወይ? አዎ አልሐምዱሊላህ። እሺ ማነው እንትን የሚፈልገው ቁርአን የሚፈልገው? እኔ እሺ ቆይ ወለላ አድርገና በውስጥ የቴሌግራም ቁጥር ላክልኝ፣ ወንድሞች ያናግራል። እሺ እሺ፣ ሽኩራን። እሺ ወንድሜ። እሺ ጥያቄ ካላችሁ? አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ሙስሊም ነኝ፣ ግን አንድ ጥያቄ ልጠይቅ። ይቻላል? የኛ ቁርአን ከ1000 ምናምን ተብሎ ነው፣ ከ1000 ዓመት ምናምን በፊት ነበረ ይባላል። የኦርቶዶክሶች ደግሞ ከ5000 ዓመት በፊት ምናምን ይላሉ። ምንድነው ይሄ? አልገባኝም። እሺ መጽሐፍቶች በዚህ ዓለም ላይ ሃይማኖታዊ መጽሐፍቶች ተብለው ብዙ የተጻፉ ይኖራሉ። ከዚያም በፊት የተጻፉ በርካታ የሃይማኖት መጽሐፍቶች ተብለው ይገኛሉ። ዋናው ቁም ነገር ግን ከአምላክ ዘንድ የመጣው መጽሐፍ የትኛው ነው የሚለው ነው። ቁርአንን ስናይ ጊዜ የቁርአን ባለቤት ራሱ አምላክ እንደሆነ ይነግረናል። ምናልባት ግን የኦርቶዶክስ መጽሐፍቶች ላይ ስንገባ ጊዜ ሉቃስ ከራሱ እንደጻፈው ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ሄዳችሁ ብታነቡ እሱ ከወንጌል ጸሐፊዎች መካከል አንደኛ ነው። እንዴት እንደጻፈው ይናገራል። ሁሉን ተከታትዬ ሁሉን አጣርቼ ልጽፍ መልካም ሆኖ ታየኝ ጻፍኩኝ ይህን መጽሐፍ እያለ ይናገራል። ነቢዩ መሐመድ እንደዚያ ብለዋል ወይ? ላ በፍጹም አላሉ። አምላክ ራሱ ነው ተናጋሪው። ገና ስትከፍችው ጊዜ ቁርአንን አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ብሎ ይጀምራል። ይህ ቁርአን ከአምላካችሁ ዘንድ ለመሆኑ ምንም ጥርጥር የለውም ብሎ ይጀምራል። ገና በሌላም ቦታ ላይ ሐሚም ካለ በኋላ ተንዚሉል ኪታቢ ሚነላህ አልዓዚዝ አልሐኪም፣ ይህ ቁርአን መወረዱ ከአላህ ዘንድ አሸናፊና ጥበበኛ ከሆነው ከአምላካችሁ ዘንድ ነው እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው፣ መልአኩ ጅብሪልም ማወረደው ይላል። በልብህ ላይ ከነቢያቶች እንድትሆን ዘንድም እያለ ይናገራል። ያኔ ከአምላክ ዘንድ የተወረደ መጽሐፍና ሰዎች በራሳቸው ሀሳብ ከጻፉት መጽሐፍ ጋር ማወዳደር እዚያ ጋር መስጠት የሚሆነው እንጂ ከዚያ በፊት የተጻፉ በርካታ ይኖራል። ከነቢ ሰለላሁ ዐለይሂ ወሰለም በፊት ሰዎች ነበሩ ወይ? አዎ ነበሩ። እነዚያ ሰዎች ቀድመው መምጣታቸው ከእርሳቸው በላይ በቅሉ መንገድ ላይ መሆናቸውን ያሳያል ወይ? በፍጹም አያሳይም።
ቦታቸውን ከዛሊክ ልክ እንዲሁ ከእርሶ ከቁርአን በፊት በርካታ መጽሐፍቶች መጻፋቸው ያ እውነት ላይ ሆኖ የሚያሳይ ነገር አይደለም። ውስጥ ላይ ባለው ነገር ነው የሚመዘነው። ውስጥ ላይ ስታይ ጊዜ ከአምላክ ዘንድ የመጣ ቃልና ሰዎች በራሳቸው የጻፉት መጽሐፍ እኩል አይደለም። ይሄን ይመስላል። እሺ ሌላ አንድ ጥያቄ አለኝ። ይሄ የኢድና የአረፋ ሰላት አሰጋገድ ማለት ረካውን የኢድና የአረፋ ሰላት ሲሰገድ የረካው አንድ ነው? ረካዎቹ ማለት ነው አንድ ናቸው። ኦኬ አመሰግናለሁ። መርሐባ። ሁለት ረካዎች ናቸው የሚሰገዱት። ቪዲዮ እንደው ብሰራ ደስ ይለኝ ነበር። አሁን ማዳም ቤት ላለን ልጆች ስለማናቅ የሆነ ጊዜ ኢድ ላይ ያንተን ቪዲዮ አይቼ ነው ቤት ውስጥ የሰገድኩትኝ የኢድ ሰላት ላይ ማለት ነው። አረፋ ላይ ግን በቃ ዝም ብዬ ወይ ልክ እንደ ኢድ ይሆናል ብዬ በአረፋም የኢዱን ራሱን የሰገድኩትኝ እንደዛ አድርጌ ረካዎችን ማለት ነው። ያ ችግር አንድ ነው። አመሰግናለሁ። እሱ አመሰግናለሁ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። አፎን ኔትወርክ በጣም ያቆራረጠኝ ስለሆነ ለዛ ነው ችኩልኩት። እሺ ጥያቄ ምንድነው ኡስታዝ? ላገባ ነበር ከአንዲት ልጅ ጋር ተስማምተን። መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራው? እዚህ ቲክቶክ ነው የምታገባው ላይፍ ላይ ኢንሻአላህ ከተሳካ። እና ምንድነው በመሀል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነቢያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይህንን እንትን እንደ ማስረጃ አድርገው ነው የሚገሩኝ። የሰማሁትም ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይነት ስሜት የላቸውም እና በዙሪያ ያሉ ሰዎችን ኡስታዝም እንደዚህ ተመሳሳይ ነገራቶች አሉ። እነዛን ብሔሮች አግብተው ሻህዋ ላይ ያለ መገናኘት፣ ፍላጎት ያለ መኖር፣ ጅማ ላይ ጭራሽ አይጣጣሙም። በዚህ ምክንያት ወልደው ሳይወልዱም ለፍች ተዳርገዋል። እኔም ማቃቸው በተግባርም ጠይቃቸው ያን መልስ ደግሞ መልሰውልኛል። ጭራሽ ተገቢ እንዳልሆነ ዘርን መሰረት ያደረገ ሳይሆን ነገር ግን ትዳር ኢስቲቃማም እንዲኖረው ተግባብቶ ለመኖር የግድ ኢስቲቃማ እንዲኖረው ያ ነገር መስተካከል አለበት። ስለዚህ የራስህን ብሔር ብታገባ የተሻለ ይሆናል የሚል ምክር አሉኝና በምክርም እንደተለኛ አንዳንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም፣ ብሔርን አይደለም። ምን ነው ከተባለ ለአላህ ፈሪ የሆነች አላህን ዲን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። እንዳም በዘር የሚጋቡ ሰዎችን እነዚያን ትኩረት አልሰጧቸውም። قال النبي صلى الله عليه وسلم تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك. وقال عليه الصلاة والسلام إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሴት ልጅን ለአራት ነገር ብለው ያገቧታል አሉ። እንግዲህ የሰዎችን ምርጫ ሚዛናቸውን ሊገልጽ ነው። አሁን የእርሳቸው ምርጫ ግን ከአራቱ አንደኛው ነው። ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብሯ ብሎ የሚያገባል አሉ። የለም ዛሬ ሀብታም ናት ብሎ ብሯን አይቶ የሚያገባል። መጨረሻ ላይ የተጣላ ቀን ኩርት ፌስታላና ሲዛት ያስወጣል እስከ ቤት። ሀብታም ናት ብሎ ብሯን አይቶ ያገባል ምናምን። እዛ ልክ ስትጣላ ከቤቷ ያላ ንካው ቀይ ተበላለች። እሺ ለባሏ ብሎ የሚያገባላ ለብሯ ብሎ የሚያገባላ ነው ነብዩ ሰለላሁ ዐለይሂ ወሰለም አንደኛ። ሁለተኛ
ወሊጀማሊሃ ለውበቷ ብሎ የሚያገባላ አሉ አለ አይደለ? እቺ ተክለ ሰውነቷ ሲያምር ቆንጅዬ ነች ውበት አላት ብሎ የሚያገባላ ሙሉ ዓላማው እሱ ብቻ ሆኖ ለማለት ነው። እሺ እንደዛ ብሎ የሚያገቡት ሰዎች አሉ። ቆንጆ አታግቡ እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም፣ ግን ያን ትልቅ መስፈርት እሱን አታድርጉት ነው። ዲንና አኽላቅ ክልላትን ትሰራላለች ውበት ቢኖራት ቦታቸዋል። ውበት ረጋፊ ነው፣ አላቂ ነው። ያ ውበት ሲያልቅ ሌላ ነገር ሀሳብ ሊቀየር ይችላል። ሌላ ምን አሉ? ወሊሐሰቢሃ ለዘሯ ብሎ የሚያገባላ አሉ። እቺ ጀግና ዘር ነች ወይም እንትን ዘር ነች እየተባለ የሚያገባ ሰው አለ። አራተኛ ምን አሉ? ወሊዲኒሃ ለዲኗ ለሃይማኖቷ ብሎ የሚያገባ ሰው አለ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ምርጫቸውን አስቀምጡ። መጨረሻ ላይ ምን አሉ? ፈዝፈር ቢዛቲ ዲን የዲን ባለቤት የሆነችውን አግባና ምረጥና እድለኛ ሆናሉ። አያችሁ፣ ገንዘብ ያላትን ብታገባ ገንዘብ አላቂ ነው። ውበት ያላትን ብታገባ ውበት ረጋፊ ነው። ዘር ያላትን ብታገባ ዘር ከአላህ ዘንድ ቦታን አያሰጥም። ዲን ያላትን ብታገባ ግን በሁለቱም ዓለም የአማረን ህይወት ትኖራለህ። ዲን ማለት ጌታዋን አላህ ሱብሓነሁ ወተዓላ ያዘዛትን የምትገብር የከለከላትን የምትርቅ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትወጣ ከቤት ቤት ውስጥ ልጆችህ በጥሩ ሁኔታ ያድጋሉ። እንዳጠቃላይ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። እና ልጅቱ የፈለገ ዘር ትሁን እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ሩቅ የሆነ ዘሮች ያገቡ ነበር፣ ችግር የለውም። ያ አይደለም ሚዛኑ ገብታችኋል። ስለዚህ ዘርን መስፈርት አድርጋቸው ትዳራቸውን አትገንቡ። የትኛውም ዘር ትሁን ዘር ሚዛን አይደለም። ሚዛን ምንድን ነው ከተባለ ጌታዋን አላህን የምትፈራ የሆነች መልካም ልጅ ማግባት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ትዳር ቢጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ። ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች። አንተ የአላህ መልእክተኛ ሆይ እኔ ላገባ ፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ስትጠይቅ በአላህ ዲን ላይ ቀጥ ያለን መልካም ሰው ካገኘሽ አግቢ አላት። የነብዩ ሰለላሁ ዐለይሂ ወሰለም መስፈርት ይሄ ነው። የሙስሊም መስፈርት ይሄ ነው። ዲን ያላትና አኽላቅ ስነ ምግባር ያላት እስከሆነች ድረስ ዘሯ ከየት የሚሆን እሱን አትመልከቱ። ታቻለ አይደል? ያ ነው። ሌላ ውበት ምናምን የሚለው ነገር አትምረጡ እያለ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እሱን ትልቅ መስፈርት አታድርጉት እያለ ነው ውበት እና ያ ነው። እሺ ሌላ ጥያቄ አለ? አሎ እሺ በተራ አስገባቸው። አድሚኖች አላችሁ? እዚህ ቤት አድሚን የለም መሰለኝ። እሺ ከላይ ጥያቄ አላችሁ? ልዑል ሰላም ሰላም ነው። እንዴት ነህ? ደህና ነህ? አለን አለን። እንዴት ነህ? አለን አልሐምዱሊላህ። ኦኬ እኔ ያው ቅድም እንኳን ጥያቄ ብዙም አይገኝም፣ ግን ቅድም እህታችን ስጠይቅ ነበረ ስለ ክርስትናና ስለ እስልምና አመጣጥ ሂደት ማለት ነው። ማለት አሁን ለምሳሌ እኔ ቅድም ስትላቸው ነበር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ምናምን እያወራክ ነበርና ስለ እነሱ ሙሉ ለሙሉ መጽሐፍ እንትን ላይ ቁርአን ላይ ያለው ስለ ቀደሙት አባቶች ሙሉ ለሙሉ አለና እና እስልምና ደግሞ ከክርስትና በኋላ የመጣ እምነት ነው። ክርስትና ደግሞ የቆየ ነበረ። ስለዚህ እነዚህ አሁን ቁርአን ላይ ያሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እና ስለ ሙሴ
በደንብ ባለፈው እየሰማሁህ ነበረ እና ኦርቶዶክስ መጽሐፍ ላይ አለና ስለዚህ እንዴት ነው በደንብ ማወቅ ፈልገው ሙስሊም ከክርስቲያኖች በኋላ የመጣ እምነት ነው። እሺ እንዴት መጣ? ከዛ በፊት የነበረው እምነት የክርስቲያኖች እንዴት በዚህ ልክ ሊቀዳደም ቻለ? እና ይህ ማለት በደንብ እንድታስረዳኝ ፈልጋለሁ። ሲቀጥል ደግሞ ስለ መሐመድ እና ስለ ኢየሱስ በደንብ እነዚህን እየጠቀስክ በደንብ ብታስረዳኝ ደስ ይለኛል። እና ይህን ከመለስክልኝ በኋላ ቀስ ብዬ እጠይቃለሁ ሌሎች። እሺ፣ በመጀመሪያ እስልምና መቼ የመጣው ወይንም ስለ እስልምና ማንኛውም ነገር አንድ ሰው ግንዛቤ ሲይዝ የእስልምና የመረጃ ምንጮች ምንድን ናቸው፣ በዚያ ላይ ምን ይላል ስለ እስልምና አመጣጥ የሚለውን ማንበብ ግድ ይላል። ለምሳሌ እኔ ስለ ክርስትና ማወቅ ብፈልግ እሺ መጽሐፋቸው አለ፣ የራሳቸው መጽሐፍ። በዚያ በመጽሐፍ ላይ ስለ ክርስትና አመጣጥ ምን ይላል ብዬ ማንበብ አለብኝ። ገብታችኋል አይደለ? ስለዚህ አሁን እስልምናን ቢያንስ ሰው ሲያውቅ ጊዜ ብዙ ሰዎች ሲናገሩ ምንም ቁርአንና ሐዲስ ላይ ወይንም የእስልምና የመረጃ ምንጮች ምንድን ናቸው የሚለውን አላዩ። ይሄን ነገር ልጠቁማችሁ ብዬ ነው። ገብታችኋል? ምናልባት አንተ ስለ ክርስትና ስናነብ ጊዜ ደግሞ እንዴት ነው አመጣጡ ብለን እኛ አንብበን ነው። ለምሳሌ ቁርአንን ቢያንስ ቢያይ አንድ ሰው መቼ እስልምና እንደመጣ እዚያ ጋር መልሶ ያገኘው ነበር። ለመሆኑ እስልምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የሰበኩት እርሳቸው ናቸው? እስልምናን አይደለም። ከዚያ በፊት የነበሩ ነቢያት ሁሉ እንዳለ ሙስሊሞች እንደሆኑ ይናገራል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እነዚህ ሁሉ ቃል በቃል ሙስሊሞች እንደሆኑ ይናገራል። ኑህ ምን ይላል? ለምሳሌ ሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ኑህ ሙስሊም እንደሆነ ይናገራል። ኑህ መቼም እና አይሁድ እና ክርስትና ከመምጣታቸው በፊት የነበረ ሰው ነው። ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ምንትን ላይ ማለት ይቅርታ ግን በመሀል ገባሁብህ። ይህ ማለት እኛ እንትን ላይ ያለ ኦርቶዶክስ እምነት ላይ ያለ መጽሐፍ ላይ ያለ ኑህ ለምሳሌ ሙስሊም እንደነበረ ቅድሚያ ስለእናንተ ደግሞ በክርስትና ዙሪያ ልመጣ ነው። አሁን ስለ እስልምና ስንመጣ ጊዜ እሺ በደንብ እንደውም እሺ ስለ ችግር የለውም በቃ ስለ ሙስሊም ስለ እስልምና በደንብ ያለውን ነገር ንገረኝ። ችግር የለውም እኮ ያስረዳ። አሁን ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ራሱ እንደደነገገ ይነግረናል። ለምሳሌ ቁርአን ላይ ሹራ ላይ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ አምላካችሁ ይላል። ድንጋጌው ከአምላክ ዘንድ ነው። ኢስላም ለየት የሚያደርገው አንደኛው እሱ ነው። በምድር ላይ ሰዎች በራሳቸው መርጠው የተሰያየሙበት ስያሜ አይደለም፣ እኔ የደነገግኩት እያለ ይናገራል። አምላክ መቼም ለቀደምቱ ነቢያት ሁሉ ሲደነግግ አንድ ሃይማኖት ነው የደነገገው። ነቢ ስ ላ ሰለም አልአንቢያ ዲኑሁም ዋሒድ አሉ። ነቢያቶች ሃይማኖታቸው አንድ ነው፣ እርሱም እስላም ነው እያለ ይናገራሉ። እና ይህ አምላክ ምን አለ? እኔ ይህን ሃይማኖት ደነገግኩላቸው ካለ በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ራሱን ያን ሃይማኖት እያለ ይናገራል። አያችሁ፣ ከኛ በፊት እነዚህን ነቢያቶች ሁሉ አዝዤባቸው የነበረው ሃይማኖት ራሱ ነው እያለ ይናገራል። እነዚህ ነቢያቶች ታላላቅ ነቢያት ህዝቦቻቸውን ሙስሊም ሆኑ እያሉ ሲመክሩ እናያለን። ኖህ ለምሳሌ ምን አላልኩኝ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ሙስሊም ሁን ብሎ ነው አምላካችን አላህ ያዘዘው። አብርሃምን አምላክ አላህ ስብሐነሁ ወተዓላ ሲያናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስልም፣ ለእኔ ለጌታ ለአላህ ሙስሊም ሁን ታዛዥ ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ አለ አብርሃም ይላል። ከዚያም አብርሃም ለልጆቹ ይችን ህግ ተናዘዛት ኢስላም። ወወሳ ቢሃ ኢብራሂሙ በኒሂ፣ አብርሃምም ይችን ህግ ለልጆቹ ተናዘዘ። ወያዕቁብ፣ የአብርሃምም የልጁ ልጅ ያዕቁብ ምን አለ ለህዝቦቹ? ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ ያዕቁብ። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ኢስላም ብሎ ማለት ይህ ነው። አምላክ ራሱ የደነገገው ነቢያቶችን ሲያናግራቸው ጊዜ ያዘዘባቸው ልክ እንዲሁ ነቢያቶች የሰበኩት ነው። ያዕቆብ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ ይላቸዋል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ተመርጦለት ነበር። ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሙሴ ለህዝቦቹ ሙስሊም እንዲሆኑ ያሳስባቸው ነበር። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን፣
በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ሙሴ ይላል። ህዝቦችም ሙስሊሞች እንደሆኑ የሙሴ ህዝቦች ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ የሙሴ ህዝቦች ይለናል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ ሁለት ቦታ ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ እዚህ ቦታ ላይ አያችሁ። ስለዚህ ይህ ነው። እነዚህን ጥያቄዎች ግን ወስደን መጽሐፍ ቅዱስ ላይ ፍትሐዊ በሆነ መንገድ እስኪ እናስቀምጣለን። ፍትሐዊ በሆነ መንገድ እሺ። ቆይ እዚሁ ጋር ሱሲ ግን ይቅርታ፣ እዚሁ ጋር ወደዛ ሳትሄድ አሁን እያልከኝ ያለው ማለት ነው አሁን ከእነ ሙሴ ሙሉ ለሙሉ አሁን እየጠቀስከኝ የነበረው ሙስሊም ሁኑ እያላቸው ነው። ስለዚህ መጀመሪያ ክርስቲያን ነበሩ ማለት ነው። ሳትሆኑ እንዳትሞቱ ሳትሆኑ እንዳትሞቱ እኮ ዮሴፍም አለ። እሺ አምላክ አላህ ሙስሊም ነበሩ እያለም ይገልጻል። እንደሱ ለማለት ሙስሊም ሆኑ ማለት ታዛዥ ሆኑ ለእርሱ ታዛዥ እንዲሆኑ ዘንድ ነው እና ሙስሊም ነበሩ እያለም ይገልጻል። እኔ ሙስሊም ነኝ እያሉም ይገልጻሉ ቃል በቃል እነሱ ይታላል። ያ ነው። አሁን ወደ ክርስትና ስንመጣ ጊዜ ቁርአን ላይ ስለ ክርስትና ምን ይላል የሚለው ልንገርህና ወደ መጽሐፍ ቅዱስ እንሄዳለን። ክርስትና ለመጣሉ እና ነሳራ ይላል። እኛ ክርስቲያን ነን ያሉ ብሎ ይናገራል። ያሉ እያለ አላህ ይገልጸዋል። ራሳቸው ሰዎች በራሳቸው ጊዜ ለሰዎች የተሰያየሙት ስያሜ እንደሆነ ነው ክርስትናን የገለጸው። አይሁድነትን ልክ እንዲሁ الذين قالوا إنا هدنا إليك እኛ ወደ አንተ ተመልሰናል ወይ ነው አይሁድ ሆነናል ብለው ሰዎች በመናገራቸው የተሰየመ ስያሜ ነው። ይሄንን መጽሐፍ ቅዱስ ላይ ሄደህ ስታይ ጊዜ ይሄን ቀጥታ ቃል በቃል አሁን የተነሳውን ጥያቄ ቁርአን ላይ መጽሐፍ ቅዱስ ላይ እናንሳው፣ ፍትሃዊ ይሆናል። በቁርአን ላይ እንዳየነው አምላክ ራሱ ነው ይሄን ሃይማኖት የደነገገው። ኢስላም ሙስሊም ሆኑ እያለ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። እግዚአብሔር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? አንድ ቦታ የለም። ልክ እንዲሁ ነቢያቶች እኛ ክርስቲያንን ያሉበት ቦታ አለ ወይ? አንድ ቦታ የለም። ልክ እንዲሁ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ብሎ ያዘዙበት ቦታ አለ ወይ? የለም በፍጹም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራእይ ድረስ የጻፉ አንድን ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነው ብለው ተናግረዋል ወይ? አላሉ። ታዲያስ እንዴት ነው ክርስትና የሚለውን የምናገኘው ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል በቤተክርስቲያን ተሰባሰቡ፣ በዚያም ክርስቲያን ተባሉ እያለ ይናገራል። ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ። ማን ነው ባዩ? አምላክ ነው ወይ? አይደለም። ነቢያቶች ናቸው ወይ? አይደለም። የነቢያት ትምህርት አዘዋቸው ነው ወይ? አይደለም። ተባሉ ነው የሚለው። ባዮቹ ጠላት እንደሆኑ ይነገርላቸዋል። ምናልባት የኦርቶዶክስ ከሆንክ ምህረት አብን ታውቀው ከሆነ አለ በቪዲዮ እየተናገረ እኛ ክርስቲያን አይደለንም ጠላት ነው ይሄን ስም ያወጣልን ይላል። የጠላት ስያሜ ነው። በማሾፍና በማፌዝ ያወጡላቸው ስም ነው። በአጠቃላይ አምላክ የደነገገው ስያሜ አይደለም። ክርስቲያን ሁኑ ብሎ አምላክ አላዘዘም። ነቢያቶችም ክርስቲያን ሁኑ አላሉም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም መጽሐፍ ቅዱስ ላይ። ይህን ይመስላል። እሺ አሁን እሺ በተቻለ መጠን ልረዳ ሞክሬያለሁ። ግን እሺ አሁን ስለ አላህና ስለ ኢየሱስና ስለ መሐመድ ፍትሃዊ እንትን እስቲ ስለ ሁለቱ ታሪክ ትነግረኛለህ በቀላሉ በትንሽ? ኢየሱስ ማን ነው? አላህ ምንድን ነው? ማን ነው የሚለው ማን ነው? ሶሪ መሐመድ እና ኢየሱስ ማን ነው የሚለው በደንብ እሱን። ምክንያቱም ስለ ኢየሱስ የተወሰነ ስለማወቅ እስቲ ስለ መሐመድም ንገረኝ። ማለት ስላላቸው ማለት ስለኛ ስለ ፍጥረቶች ያላቸው አመለካከት ያላቸው ፍትሃዊነት ሁለቱን እንድትነግረኝ። በጣም ጥሩ። እንግዲህ ኢየሱስ ክርስቶስ እና ዒሳ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም የምናከብራቸው የምንወዳቸው ጻድቅ የሆኑ ነቢያት ናቸው። አላህ በቁርአን ላይ ስለ ሁለቱም በአንድ አይነት ቃል ይናገራል። በአንድ አይነት ቃል ስለ መሲሁ ሲናገር ምን አለ? መልመሲሁ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። በሌላ ቦታ ላይ ስለ ነቢዩ መሐመድ ምን አለ ሰለላሁ ዐለይሂ ወሰለም? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል። አንድ አይነት ቃል ምን አለ አላህ? መሲሁ ማለት ከእኔ ዘንድ ልክ እንዳለፉት መልእክተኞቼ መካከል አንድ መልእክተኛዬ ነው አለ። ስለ ነቢ ሰለላሁ ዐለይሂ ወሰለም ሲናገር ምን አለ? ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞቼ አንድ መልእክተኛዬ ነው አለ። ቃል በቃል አንድ አይነት።
በጣም የምንወዳቸው የምናከብራቸው እነሱ ራሳቸውን በጣም የሚከባበሩ ነቢያቶች ናቸው። መሲሁ ዒሳ ዓለይሂ ሰላም ስለ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም በስርዓትን ይናገራል። ልክ እንዲሁ እርሳቸውም ስለ እርሱ ጻድቅነት ስላለፈው ከኔ በፊት የነበረው ጻድቅ ነቢይ እያሉ ስለ እርሱ ይናገራሉ። ዒሳ ሲናገር ምን አለ? ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለ። ሙሰዲቀን ሊማ በይነ የደየ ሚነ ተውራት፣ ከእኔ በፊት ወርዶ የነበረውን የሙሴን ህግ ኦሪትን የማረጋግጥ የማልክድ ካለ በኋላ ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ፣ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙ አሕመድ ወይም ሙሐመድ የተባለውን የማበስራችሁ ነኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አልዐብዱ ሷሊሕ እያሉ ይጠሩት ነበር። ጻድቁ የአላህ አገልጋይ መሲሁ እያሉ ይጠሩታል። መሲሁ በጣም የተከበረ በጣም የምንወደው በጣም የምናከብረው የአላህ መልእክተኛና ነቢይ ነው። መሲሁ ማለት ኢየሱስ ማለት ነው። መሲሁ እሱ ነው። ሁላቸውም አስተምሮታቸው አንድ አስተምሮ ነው። ነቢ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ነው አሉ። አስተምሮታቸውም አንዱን አምላክ አላህን በብቸኝነት ተገዙ የሚል ነው። መሲሁ ለምሳሌ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በወጡበት ጊዜ ሲያስተምሩ ምን አሉ? ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ አሉ። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። አያችሁ፣ የሚዳነው አንዱን አምላክ በብቸኝነት በማምለክ ነው እያሉ ለህዝቦቻቸው ያስተምሯቸው ነበር። ስለዚህ ሁላቸውም አንዱ የሌላውን መንገድ እየሞላ ነው የሚመጣው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሊ ወመሰሉ ልአንቢያ አለዚነ ሚን ቀብሊ ከመሰሊ ረጁሊን በና በይተን አሉ። እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደዚህ ነው አሉ። ተመልከት፣ የሚገርም ምሳሌ ተናገሩ። አንድ አካል መጣና የሆነን ግንብ ገነባ አሉ። ገብተሃል? በዚያም ግንብ ላይ በማዕዘኗ ላይ አንዲትን ድንጋይ የምትቀር ቦታ በማዕዘኗ በራሷ ላይ አንዲትን ድንጋይ የምትቀር ቦታ ክፍተት ትቶ ሄደ። ሰዎችም እነዚህን ባዩ ጊዜ በጣም ይደነቁ ነበር። ይህን ቤት ባዩ ጊዜ አለ ምንኛ ያማረ ግንብ ነው፣ ይቺ በማዕዘኗ ላይ ያለችዋ ክፍተት ድንጋይ መታ ብትሞላ ኑሮ ይሉ ነበር። አላህም እኔን ላከኝና ያችን የማዕዘን ራስ ላይ ያለችውን ድንጋይ በእኔ ሞላኝ አሉ። አያቸው አይደለ? እኔም የማዕዘኗ ራስ ድንጋይ ነኝ ብለው ተናገሩ። የሚገርመህ ይሄን መሲሁ ይሄን ትንቢት ላይ ተናግሯል። መጽሐፍ ቅዱስ ላይ የማዕዘኑ ራስ ድንጋይ እያለ ተናግሯል። ነቢይ ሙሐመድ ቃል በቃል ያቺ የማዕዘን ራስ ድንጋይ እኔ ራሴ ነኝ እያሉ ቃል በቃል ተናግረዋል። ለመሆኑ መጽሐፍ ቅዱስን አንብበው ነው ይሄን የተናገሩት? አያውቁትም። መጽሐፍ ቅዱስን አላነበቡም። ግን የዛ መሲሁ በገለጸው መሰረት እዚያው ነቢ ሰለላሁ ዐለይሂ ወሰለም ትንቢቱ በእርሳቸው ጋር እንደተፈጸመ የዚያ የማዕዘን ራሱ ድንጋይ ፈአነ ቲልከ ለቢና ነው ቃል በቃል እኔ ያቺ የማዕዘን ራስ ድንጋይ እኔ ነኝ አሉ። ያ ማዕዘን ግንብ ተብሎ የተገለጸው ምሳሌው የነቢያት ምሳሌ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ገንቢው ማን ነው ከተባለ ባለቤቱ አምላክ ነው። እየላከ እነዚህን ነቢያቶች እስከ ዘመኑ ፍጻሜ ድረስ ሞላና አንድ የመጨረሻ ነቢይ ሲቀር ተወ። ልክ ግንቡ ተሰርቶ አንዲት ክፍተት ድንጋይ ማዕዘኗ ላይ ቀረች። ያም የሁላቸውም ዋና ነው፣ አለቃቸው ነው። ወረኢሱሁም ወኢማሙሁም ወሁወ እነቢ ሰለላሁ ዐለይሂ ወሰለም። የማዕዘኑ ራስ ድንጋይ ትልቁ ማን ሆነ? መጨረሻ ላይ መጥቶ የሚዘጋው ሆነ። ያ ነው። እሺ ዛህራ አለሽ? አለሽ? ወደ መስጅድ ላይ ነው አሱ። እሺ ልውን ከእሷ ጋር ቀጥል። እሺ እዚህ አስር ሶላት ከእሷ ጋር ቀጥል። ዛህራ ደወዝ ብትነች ጠይቃትን ትመልስልሃለች።